ሰላም። ይህ ቪዲዮ ለማንኛውም ማህበር ለሚያንቀሳቅሱ ግለሰቦች ነው። በዚህ ቪዲዮ ንጋት የሚባል ሶፍትዌር ለማስተዋወቅ ነው። ቀለል ያለ የማህበሩን ስራ አሰናድቶ ሊይዝ የሚችል መሳሪያ ነው። ተጠቀሙትና ኮሜንታችሁን አስቀምጡልኝ። ዌብሳይቱ bizke.et/ንጋት.html ነው። ፓስወርዱ ደግሞ 1234 ነው። ማንኛውም ማህበር ያለው ሰው ይህንን መተግበሪያ መጠቀም ይችላል። እዚህ ጋር ስንገባ መጀመሪያ ላይ የሚያሳየው ንብረት ነው ማለት ነው። አሁን ለምሳሌ ንብረት ወንበር ሊሆን ይችላል። ያለው ብዛት ደግሞ 20 ሊሆን ይችላል። ይሄን ሴቭ ስትሉት ሴቭ ያደርግላችኋል። ኤዲት በተኗን ነክቶ መጠኑን መቀየር ይቻላል፣ ስሙን መቀየር ይቻላል። እኔ አሁን መጠኑን ብቻ ነው የምቀይረው። ከዛን ደግሞ ሌላ ለምሳሌ አስገብተን ሰሃን ብለን 10 ብለን ሴቭ ማድረግ እንችላለን። ዲሊት ለማድረግ ደግሞ እችኛዋን መንካት ነው፣ ያጠፋልናል ማለት ነው። አሁን ያሉ ሰዎች ደግሞ ማለት ነው። አሁን ለምሳሌ ከበደ አበራ እንላለን። ከሱ ጋር ያሉ የአባወራውን ስም ነው የምናስገባው። ከሱ ጋር ያለው የቤተሰቡ ቁጥር ስንት ሊሆን ይችላል የሚለውን እናስገባለን። 10 ለማጥፋት ከፈለገን እናጠፋለን፣ ለማደስ ከፈለገን እናድሳለን። ለማደስ 11 ማለት እንችላለን። ከሱ ጋር ያሉ ሰዎችን ለማጥፋት ስንፈልግ ደግሞ እንደ ቅድሙ እቺ ቀዩን መጫን ነው። ቀጣይ ደግሞ ወርሃዊ ክፍያ ነው። ወሩን እንመርጣለን። አሁን ሀምሌ ላይ ስለሆነ ሀምሌ እለዋለሁ። አመቱንም እንመርጣለን 2018። ከዛን የወራዊ ክፍያውን ከከፈለ ይቺን ምልክት መንካት ነው። አሁን መጀመሪያ ማየት ያለብን እዚህ ጋር ስንመጣ የወራዊ ክፍያ መጠኑን እዚህ ጋር ማስተካከል ይቻላል። 500 ብር እንላለን። አንዴ አስተካከልነው። ምንም አይነት ግብይት አልተፈጸመም። እዚህ ጋር ኖ ትራንዛክሽን ይላል ማለት ነው። ምንም አይነት ነገር አልተገዛም። ምንም አይነት ወራዊ ክፍያም አልተሰበሰበም። አሁን እዚህ ጋር መጥተን የሀምሌን ከፍሏል ስንል እዚህ ጋር ስንመጣ 500 ብር አካውንቱ ላይ ገብቷል ማለት ነው። 500 ብር ለሲስተሙ ወራዊ ክፍያ ከከበደ አበራ መጥቷል ማለት ነው። አሁን ለምሳሌ አንድ ነገር መግዛት ፈለገ ማህበሩና የ200 ብር እቃ ነው እንበል። የ200 ብር እቃ ነው። አይነቱ ግዢ ነው። ከሲስተሙ ነው የሚገዛው። ቀን ደግሞ በ13 ነው አለን። ከዛን ምክንያቱ ደግሞ ማለት ነው ደብተር ልንል እንችላለን። ደብተር ተገዝቷል። ማህበሩ የሚያዝበት አሁን ሲስተሙ ስላለ ደብተር አያስፈልግም። ግን አድ ብንል እዚህ ጋር ደብተር ተገዝቷል። ከ500 ላይ 200 ስለተቀነሰ 300 ነው። ሌላ ደግሞ ማለት ነው አሁን ለምሳሌ ይህንን ቀይረን ደግሞ ማለት ነው በወር 5000 ነው ክፍያው ብንል ማለት ነው። በፈለግነው ሰዓት መቀየር ስለምንችል የነሐሴን 5000 ቢከፍል ማለት ነው። እዚህ ጋር ስንመጣ 5300 ሆኖ እናገኘዋለን ክፍያውን። አሁን ለአንድ እድርተኛ ዝግጅት ኖሮበት 4000 ብንሰጥ የግብይቱ አይነት ደግሞ እድር ነው የሚሆነው። እድሩን ደግሞ ከበደ አበራ ሳይሆን ሌላ አንድ ሰው እንጨምር። አበባ ቤተሰብ ቁጥሯ ደግሞ 7 ነው እንበልና ሴቭ አደረግን። አበባም ገባች እዚህ ጋር። አሁን እዚህ ጋር መጥተን ከበደ አበራ ሳይሆን ለአበባ 4000 ብር ተሰጥቷል። የተሰጠበት ቀን ይሄ ነው ብለን እንመርጣለን። ከዛን ምክንያቱም ድግስ ወይም ተስካር ነው ብንል ስናስገባው ለእድር ተሰጥቷል 4000 ተቀነሰ 1300 ብቻ ነው ያለን ማለት ነው። አሁን መልሰን ሪፍሬሽ አድርገን ብንገባ
ያስቀመጥነውን መረጃ መልሰን እናገኘዋለን። አሁን ስናየው ወንበር አለን። ከበደ አበራና አበባ አሉ። ወርሃዊ ክፍያ ከበደ የሀምሌንም የነሐሴንም ከፍሏል የበፊቱን አልከፈለም። እዚህ ጋር ትራንዛክሽን ላይ ብንልም የሶስቱ አለ ማለት ነው። ወርሃዊ ክፍያውን ፈጽሟል። ወርሃዊ ክፍያ 5000 ብር ከፍሏል። 500 ብር ከፍሏል። 200 ብር ለደብተር ወጥቷል። 4000 ብር ለአበባ ተሰጥቷል ማለት ነው። ይህንን ካልን በኋላ መልሰን ስንገባ አሁን ደግሞ ማለት ነው ለማህበርተኛው ያለውን መረጃ ማሳየት ከተፈለገ ፕሪንት ፒዲኤፍ ይባላል። እዚህ ጋር ስንመጣ ሙሉ ያለውን መረጃ በዝርዝር ያሳየናል። ያለው ኢንቨንቶሪ ይሄ ነው። ማህበርተኛው ይሄ ነው። ወርሃዊ ክፍያ የከፈለው ከበደ አበራ ነው። የከፈለውም 2 ወር ነው። 2 ወር በተከታታይ ነው የከፈለው ማለት ነው። ይሄንን ፒዲኤፍ ዳውንሎድ ማድረግ ይቻላል እቺን ምልክት በመንካት ማለት ነው። እና ሴቭ ሲሉት ሴቭ ያደርጋል ማለት ነው። አሁን ለጊዜው እኔ ስለሰራሁት አንዴ መልሼ ሴቭ ማድረግ የለብኝም። ይሄን ሁሉ ሞክራችሁ ስጨርሱ ትክክለኛ መረጃችሁን ለማስገባት ስትፈልጉ ተለማመዱበትና ትንሽ መረጃው ልክ ካልሆነ የተለማመዳችሁበት እዚህ ጋር ክሊር ዳታ የሚለውን በተን ትነካላችሁ። ፓስወርዳችሁ 1 2 3 4ን ታስገባላችሁ። ከዛን ይሄን ማጥፋት እፈልጋለሁ ትላላችሁ። ካላችሁት በኋላ ሙሉ መረጃውን ያጠፋዋል። እዚህ ጋር ኢንቨንቶሪም ላይ የለም፣ ሜምበርም ላይ የለም፣ መንዝሊም የለም፣ ትራንዛክሽንም የለም ማለት ነው። ሁሉን ነገር ከእንደ አዲስ አጥፍቶታል ማለት ነው። ከዚህ በኋላ መልሳችሁ አስተካክላችሁ መግባት ትችላላችሁ። ሎግ አውት ስትሉት ደግሞ ያስወጣችኋል። ይሄ ነው፣ ሞክራችሁ እዩት።